ለቁርባን በተነሳው ማንኛውም ሰው በጮኝነት ዘመን አብሮ መቁረብ አይታሰብም ማለት አይፈቀድም። በየራሳቸው ነው የሚቆርቡት። ምክንያቱም በጮኝነት ዘመን ባልና ሚስት አይደሉም። በጮኝነት ዘመን የማንፈቅዳቸው ነገሮች ምንድናቸው? የባልና የሚስት ስራ ሊሰሩ በፍጹም አይፈቀድላቸውም። በክርስትና ሕግ ነው ይሄን የምናገረው። የባልና ሚስት ስራ መስራት ማለት አብሮ መዋል፣ አብሮ ማደር ሊሆን ይችላል። አብሮ መተኛት የሚሉ ነገሮችን የሚያካትት ነው የሚሆነው። አብሮ መዋል አብሮ ማደር ስል እንግዲህ መቼስ አብሮ የሚሰሩ ሰዎች ሊሆኑ ይችላሉ። አብሮ መዋል ሊኖር ይችላል። ግን በባልና በሚስት አይነት መንገድ ለማለት ተፈልጎ ነው በዚህ ይያዝ። በዚያ ሰዓት በየራሳቸው ይቆርባሉ። ከተጋቡ በኋላ ግን አንድ በቁርባን እስከተጋቡ ድረስ ከዛ በኋላ በየጊዜው በየቀኑ ሲቆርቡ የግድ አብረን እንቁረብ አይበሉ። በተለያየ ቦታም ሊኖሩ ይችላሉ። በተለያየ ሁኔታም ሊለያዩ ይችላሉ። እሷ አውራ ባላይ ብትሆን እሱ ግን መቁረብ ቢፈልግ እኔ ሳልኖር እንድትቆርባለህ ልትለው አይገባም። እሱም እሷ ሳትኖር ልቆርብ አይገባም ሊል አይገባም። ሊቆርቡ ይችላሉ ማለት ነው። ይሄ ነው።